የሚመታት እኔ ይሄ የሰማሁትን ነው የምነግራችሁ። እንግዲህ በጣም ነው የሚመታት። አርቲስት አንዱዓለም ጎሳ በእጮኛው ቀነኒ አዱኛ ሞት ተጠርጥሮ ዛሬ ፍርድ ቤት ቀርቧል። አንዱዓለም ነው ራሱ ወደ ሆስፒታል የወሰዳት። ምንም ነገር የተውኩት ሰው ነኝ፣ በምንም ነገር ተስፋ ቆርጫለሁ ትላታለች። ሀቁ ቢወጣ በጣም ጻድቅ ነው እንጂ ራሷን አጠፋች ብያለስ ለከካኔ ረቋል እንደ ሰማይ ነገ ቪዲዮ አያይዤ እልክልሃለሁ። በጣም ደስተኛ፣ በጣም ቆንጆ፣ ምንም የጎደላት ልጅ አልነበረችም። በቃ ሁሌ እንደማገኛት ነው አብረን ያሳለፍን። እኔ ብቻዬን አልነበርኩም፣ ጓደኛዋ ነበረች። የተከፋ ነገር የለባትም። ባለቤቷ ከሷ ጋር ነበረ ትናንትና ፎቶ ስታነሳ። አይ አልነበረም። በማህበራዊ ሚዲያ የሚሰራጩ ወሬዎች አሉባልታ ናቸው። አንዱዓለምን ወደ ፖሊስ ጣቢያ ወሰዱት ቃሉን ለመቀበል ነው። ቀን እስከ ማታ የልደት ፎቶዎችን ሳነሳት ነበር። ጠዋት መርዶ አረዱኝ። በፎቶግራፍ ስራዎች ካፈራዋቸው ወዳጆቼ መካከል የቀኝ እጄ ምላት እህቴ ቀነኒ አዱኛ መካሪዬ፣ ጓደኛዬ፣ የክፉ ቀን ወዳጄ ነበረች። እነዚህን የልደት ፎቶዎች ሳነሳት ነበር። አንድ ሰዓት በሰላም ተለያየን። ዛት ማረፏን አረዱኝ። አንድ ቀን አልፈን ወደ ሞተችበት እለት ስንመጣ ደግሞ በዛ እለት ምንድነው የተፈጠረው ስለሚለው የአንዱዓለም ማኔጀር የነበረ ሰው የተናገረው ነገር እስቲ ሰምተን እንመለስ። የአርቲስት አንዱዓለም ማኔጀር የሆነው ሌሊሳ እንድሪስ የአስከሬን ምርመራው በሚኒሊክ ሆስፒታል እንደሚደረግና የሟች የቀብር ስነ ስርዓት ረቡዕ እንደሚከናወን ለቢቢሲ አፋን ኦሮሞ ተናግሯል። ቀነኒ ከሚኖሩበት ህንፃ መውደቋንና ንጋት 11 ሰዓት አካባቢ መሞቷን ሌሊሳ ተናግሮ አንዱዓለምና ቤተሰቦቹ ወድቃ እንዳገኟት አስታውቋል። ሌሊሳ ንጋት 11 ሰዓት ስልክ ተደውሎ ቀነኒ ጉዳት ደርሶባት ሆስፒታል እንደገባች እንደተናገረው ገልጾ እስካሁን ባለው መረጃ መሰረት ከ5ኛ ፎቅ ወድቃ ነው የሞተችው። ሁኔታውን ለማጣራት ምርመራ ተጀምሯል ብለዋል። ማኔጀሩ አክሎም መኖሪያ ቤቱ አዲስ አበባ አራብሳ ሰንሻይን ተብሎ የሚታወቀው አካባቢ መሆኑን ጠቅሶ ጥንዶቹ በስፍራው ከ1 ዓመት በላይ መኖራቸውን ተናግረዋል። ከክስተቱ በኋላ አስከሬኗ በአቅራቢያ ወደሚገኘው ያኔት ወደ ተባለ ሆስፒታል መወሰዱን ገልጿል። እስከ ምሽት ድረስ ከቆየን በኋላ ፖሊስ መጥቶ አስከሬኑን ለምርመራ ወደ ሚኒሊክ ሆስፒታል ወሰደው። ቀጥሎ ሱሉልታ ወደሚገኙት ቤተሰቦቿ ተወስዷል። አስከሬኑ ማለት ነው። የቀብር ስነ ስርዓቷ አዲስ አበባ ይፈጸማል። መቼ ነው የሚፈጸመው? ዛሬ 9 ሰዓት አካባቢ ስላሴ ካቴድራል እንደሆነ ያገኙት መረጃ ያሳያል። ሌሊሳ እንደሚለው አርቲስት አንዱዓለም በአሁኑ ወቅት ለምርመራ ፖሊስ ጣቢያ ነው የሚገኘው። አንዱዓለም ነው ራሱ ወደ ሆስፒታል የወሰዳት። ፖሊስ መጥቶ ለምርመራ እሱን ይዞት ሄዷል። ከዚህ ውጪ በማህበራዊ ሚዲያ የሚሰራጩ ወሬዎች አሉባልታ ናቸው። አንዱዓለምን ወደ ፖሊስ ጣቢያ የወሰዱት ቃሉን ለመቀበል ነው ሲል ራሱ አብራርቷል። ጥንዶቹ በቅርቡ ትዳር የመመስረት እቅድ እንደነበራቸው ማኔጀሩ ለቢቢሲ ከዚሁ ጉዳይ ጋር በተያያዘ ሶሻል ሚዲያ ላይ በጣም አነጋጋሪ የሆነው ይሄ የቻት ስትሪ ነው። እንግዲህ ስክሪንሾት ተደርጎ በተለያየ መልኩ ሶሻል ሚዲያ ላይ ሲለቀቅ ነበረ። ምንድነው የሚለው እስቲ ቻት ያደረጉት የሚለውን ላሳያችሁ። ህይወት ከባድ ነው ውዴ ብላ ትናገራለች። ያው ቀነኒ ማለት ነው። አንዳንዴ መንገር ራሱ ይከብዳል። መሞት የተመኘው ሰው ነኝ ጌታን። ለሰው መንገር ምንም ጥቅም የለውም። እስኪ ለጌታ እንንገረው፣ እሱ ጋር መፍትሄ አለው። እሱ ልክ ነሽ ትላታለች ጓደኛዋ። ውዴ አንቺ ጠንካራ ሴት ነሽ፣ ግን ምን አይተሽ? ብዙ ነገር ከፊትሽ አለ፣ እንደዚህ አትሁኝ በጌታ ትላታለች። ደከመኝ ውዴ ትላታለች። ከምችለው በላይ በጣም ደከመኝ ጌታ ትላታለች። አይዞሽ የኔ ቆንጆ፣ ጌታ ይረዳሻል፣ ያልፋል፣ ሁሉም ታሪክ ሆኖ አንድ ቀን ፈገግ እያልሽ ታወሪዋለሽ የኔ ጎበዝ። ትላንት ያን ሁሉ ነገር አልፈሻል፣ ዛሬም ያልፋል እያለች ታበረታታለች ማለት ነው። እንደዚህ እያሉ እያወሩ ይቀጥላሉ። ቲጂዬ እኔ ያለሁበት ህይወት 30 ሰከንድ እንኳን አትቀመጪማ ትላታለች። ቤተሰቤን፣ ስራዬን፣ ጓደኞቼን፣ ሞራሌን፣ ተስፋዬን በቃ ምን ልበልሽ፣ ምንም ነገር የተውኩት ሰው ነኝ፣ በምንም ነገር ተስፋ ቆርጫለሁ ትላታለች። ይሄ ባይዘዌይ 29 ጁላይ 2024 ነው። ያ ማለት መቼ መሰላችሁ? ከኦልሞስት 8-7 ወራት በፊት ነው ይሄ ቻት ማለት ነው። በዚህ ሰዓት እንደዚህ አይነት ምንም ተስፋ የለኝም፣ ሰለቸኝ፣ ከዚህ በኋላ በቃ ውዴ ምናምን ብዙ ነገር ትላለች። ሚኪ ይባላል። ፊት አውራሪ ሚል ዩዘር ኔም ያለው ሰው ታውቃላችሁ ብዬ አስባለሁ። የተለያዩ በጎ ስራዎችን በመስራት የሚታወቅ ልጅ ነው። ከሷ ጋርም እንደዚህ አይነት ቪዲዮ ሰርቶ ነበረ። እዚህ ጋር እንደምታዩት ከሷ ጋር የበጎ አድራጎት ስራ ይሰራ ነበረ ማለት ነው። የኔ አዛኝ ብሎ ፖስት አድርጓል እሱም። ከዛ ስለሷ አሟሟት ደግሞ እሱ የሚያምነው ነገር ምን እንደሆነ የተናገረውን ደግሞ ላሳያችሁ። ራሷን አጠፋሽ ነው ግን እንዴት ይሆናል? ትንሽ እንትን የሚል ነገር አለና ሁላችንም ወጣቶች ነን። እንደ ወጣትነት ከእግዚአብሔር ጋር ሀቁ ቢወጣ በጣም ጻድቅ ነው እንጂ
ራሷን አጠፋች ብያለሁ። በጣም ብቻ አንጀት የሚበላ ነው። በጣም ታሳዝናለች። በጣም በእውነት በጣም የደነገጥኩት እንዳያችሁት እንግዲህ ራሷን አጠፋች የሚለው ነገር እንደማያምንና ሀቁ ቢወጣ በጣም ጥሩ ነው እያለ ተናግሯል። ሀቁ ማለት የትኛው እንደሆነ ዳጁ አቀንቃኝ አንዷለም ጎሳ የባለቤት ሽምግልና አምልኮ ስለነበረ አብረውም ከአንድ ዓመት በላይ ኖሩ ስለነበረ ከዚህ ዓለም በሞት ተለየች። አሟሟታ ደግሞ በጣም አነጋጋሪ ሆነ። ከአምስተኛ ፎቅ ላይ ነበረ ወደቀች የተባለውና ከዛ ጋር በተገናኘ የፖሊስ ሪፖርት ወጥቷል። ብዙዎችም ምንድነው እስኪያጣሩልን ብለዋል። እንግዲህ የፖሊስ ሪፖርት ኮማንደር ማርቆስን ደወል አድርጌ አውርቻቸዋለሁ። በአጠቃላይ ሐሳቡ ፖሊስ ምንም ነገር ከማለቱ በፊት የሚሰጥ በግል መረጃ ባይኖር ለምሳሌ ቀነኒ የአንዷለም ጎሳ ባለቤት ነፍሷን ይማርና ከመሞቷ በፊት ተለዋወጣቻቸው የተባሉ ቴክስቶች ወጥተዋልና አንዳንዶች እውነት ነው ወይ ይላሉ። እንዲህ ነገር ሶሻል ሚዲያ ላይ ሳይሆን መስጠት ያለበት ለፖሊስ ነው። መረጃዎች ለፖሊስ ነው መቅረብ ያለባቸው። ለምሳሌ ሌላ እርጉዝ ነበረች ብለውም የሚናገሩ ነበርና እንዲህ አይነት ነገር ለቤተሰብ ሌላ ሀዘን ነው። ስለዚህ ፖሊስ እያለ ያለ እንደ ድሮ አይደለችም። ብዙም አሁን ነገሮች ላይ አክቲቭ አይደለችም። ፍላጎት የላትም አይነት ነገር ተነሳና አሁን ከአንዷለም ጋር ናትና በጣም ነው የሚመታት። እኔ ይሄ የሰማሁትን ነው የምነግራችሁ። እንግዲህ በጣም ነው የሚመታት። ያዩ ልጆች ደግሞ ምንድነው ያሉት? ኢቭን ክለብ ውስጥ ሳይቀር ይመታታሉ። ሰው እያየ ማለት ነው። አርቲስት አንዷለም ጎሳ በእጮኛው ቀነኒ አዱኛ ሞት ተጠርጥሮ ዛሬ ፍርድ ቤት ቀርቧል። ለቢቢሲ ኦሮምኛ የግል ጠበቃው እንደተናገሩ ከሆነ ከታሰረ ከሁለት ቀን በኋላ ፍርድ ቤት መቅረቡን ተናግረዋል። ታዲያ ፖሊስም የአስክሬን ምርመራ ማድረጉን፣ አሻራ ማንሳቱን እንዲሁም ሌሎች ማስረጃዎችን እየሰበሰበ እንዳለም ተናግሯል። የአርቲስቱ አንዷለም ጎሳ ጠበቃ የዋስትና መብቱ እንዲረጋገጥ ቢጠይቁለትም የአስክሬን ምርመራው እስኪመጣ ድረስ ማለትም ለ13 ቀናት በማረፊያ ቤት እንዲቆይ ፍርድ ቤቱ ወስኗል። በአንጻሩ ፖሊስም ማስረጃዎቹን አጠናክሮ የሰው ምስክሮችን በማምጣት በ14 ቀን ውስጥ እንዲያስቀርብ ፍርድ ቤቱ የወሰነም ሆኗል። ልጄ ፍትህ እንዲሰጣት እንደ አጫሉ ፍትህ አጣ እንዳትቀር አደራላለሁ። እኔ አስተምሬ ላኳት እንድትሰራ እንጂ እንድትሞት አይደለም። እህቴ ነች። እኔ ነኝ ያሳደግኳት። የዛን ቀን ሌሊት 6 ሰዓት ላይ ደውላልኝ ስለ ስራ ጉዳዮች እየተወያየን ነበር። ከዛ ጠዋት 12 ሰዓት ደወሉልኝና ታማለች አሉኝ። ሐኪም ቤት ነበር የጠሩኝ። ስደርስ ሞታለች። እኔ እስካሁን ድረስ የሞተች አይመስለኝም። እንደ ቤተሰብ እኔ ስለሷ ምንም ማለት አልችልም። እግዚአብሔር እውነቱን ያውጣ። እህቴ ሜዳ ላይ አጣናት። ጉያ ተቆንም ተቆጅ ነው ለኪሎንቴ እናማ ጉያ ተቆንም ሙፈቺ አንድም ቀን ከሰው ጋር ተጋጭታ የማታውቅ ሰውን የማታስቀይም ሚዲያ ላይም ሆነ ከሰው ጋር የምትኖር ልጅ ነች። እህቴ ናት፣ እናቴ ነች፣ መካሬ ነች። አሁን ሞራሌ ተሰብሯል። ብዙ ነገር ያጣሁት አሁን ሁሉም ቀርቷል። አሁን ምርመራው እስኪጣራ ምንም ማለት አልችልም። መላው ቤተሰብ ትልቅ ሐዘን ውስጥ ነው። ሐሚደን ያስጨበ ዋሂዱን ደበ ካሮሮ ሄዱ ወጅንቀማ ካሮሮ ረሙሁ አዲስ መረጃ አለ። ድምጻዊ አንዷለም ጎሳ በፖሊስ ቁጥጥር ስር ውሏል። ከቀነኒ አዱኛ ሞት ጋር በተያያዘ ፖሊስ ምርመራውን አጠናክሮ የቀጠለ ሲሆን ድምጻዊ አንዷለም ጎሳን በቁጥጥር ስር አውሎታል።
ለዚህ ነው መኖር የሰው ስም ብቻ ነው የምለው። ለዚህ ነው አለው ማለት ነውር የሚመስለኝ። ለዚህ ነው ሳለን እንከባበር። ለዚህ ነው ሕይወትን የማላምናት። ለዚህ ነው መኖር የሰው ስም ብቻ ነው የምለው። ለዚህ ነው አለው ማለት ነውር የሚመስለኝ። ለዚህ ነው ሳለን እንከባበርና ሞትን እንቅደመው የምለው። ሞት እሳት ነው፣ ያገኘውን ይበላል። ሞት ጨለማ ነው፣ ወደ አለመተያየት ያስገባል። ወዳጄ ሳይጨልምብን እንተያይ።